እሺ ጋይስ ይሄኛው ደግሞ ኢንሰርት አት ዘ ኢንድ ነው። ስለዚህ ኢንድ ኦፍ ኖዳችን ላይ አዲስ ኖድ ጨምረን እሱን ኢንሰርት ማድረግ ነው ማለት ነው መጨረሻ ላይ። ስለዚህ ሁሌ ምንድነው የምናደርገው ኢንሰርት አት ዘ ቢጊኒንግ ላይ ካልነገርኳችሁ ይሄ ስራው ምንድነው አዲስ ኖድ አድ ማድረግ ነው። አዲስ ኖድ አድ እናደርጋለን። ከዛ ኒው ኖድ የምትለዋ ፖይንተር ደግሞ ወደ አዲስ ኖድ ይዛ ትቀመጥልናለች። ይህ ማለት ነው ለብቻ ላድርግላችሁና እዚህ ጋር አሁን ዳታ እና ኔክስት አለ። ስለዚህ ምንድነው የምናደርገው ኖርማሊ ሄድ አለ እንደምታውቁት ሄድ ወደ ማን ይጠቁማል? ወደ መጀመሪያ ይጠቁማል። ሁሌም አንዱን ተመሳሳይ የለባችሁ። ኔክስት ደግሞ ወደ ቀጣዩ ኖድ ይጠቁማል እያልን ይሄ ደግሞ ወደ ቀጣዩ ይጠቁማል ማለት ነው። ስለዚህ አሁን ምንድነው የማደርገው ዳታ ነው ኢንሰርት ማድረገው። ኒው ኖድ ኢንሰርት ሳደርግ ኒው ኖድ ሚል ፖይንተር ይጠቁምልኛል። ዳታ ኢንሰርት አደርጋለሁ። ስለዚህ ይሄ ምንድነው ኒው ኖድ ነው ማለት ነው። ስለዚህ ይሄ ኒው ኖድ ምንድነው ፖይንተር ወዴት ይጠቁማል? ወደ አዲሱ ዳታ ይጠቁማል። ዳታ ይሰጠኛል። ይሄን ይሰጠኛል ግን ኢንሰርት አላደረኩበትም። ቫልዩ የተላከልኝም ቫልዩ አምጥቼ ኒው ኖድ ዶት ዳታ ይሄ ኒው ኖድ የሚጠቁምበት ዶት ዳታ እዚህ ነው። ቫልዩን ኢንሰርት አደርጋለሁ። ከዛ ኒው ኖድ ኔክስት ነል ነው። ይህ ማለት እንዴት ማለት መሰላችሁ? እዚህ ጋር ይሄ ላስት ከሆነ ላስት ኤሌመንት ከሆነ ማለት ላስት ኖድ ከሆነ ይሄ ወዴት ነው የሚጠቁመው? ምንም አይጠቁምም። ነል ነው መሆን ያለበት። ስለዚህ አት ዘ ላስት ላይ ዳታ ኢንሰርት ስናደርግ ኒው ኖድ ዶት ኔክስት እቺ ኤሌመንታችን እቺ መጠቆም ያለባት ወዴት ነው? ነል ነው። ወዴት ነው የማጠቁም? ነል ነው። ከሷ በኋላ ምንም ሳይል ኢንድ መሆኑን የምናውቀው። ከዛ ምንድነው የምናደርገው የቀረን አንድ ነገር ምንድነው እቺን ከማን ጋር ሊንክ ማድረግ ነው? ከዚህ ጋር ሊንክ ማድረግ ነው ማለት ነው የቀረን። ስለዚህ ይሄን ሊንክ እንዴት ነው የምንሰራው? እዚህ ጋር ነው የምንመጣው። ምን እናደርጋለን? ከላይ ጀምረን ሄደን ጥግ ላይ እንደርሳለን። እዚህ መድረስ አለብን። ከላይ እዚህ እንሄድና እዚህ ጋር መድረስ አለብን። ስለዚህ ምንድነው የምናደርገው ሄድ አሁን ወደ ማን ይጠቁም ያለው ንገረኝ። ሄድ የሚጠቁመው ወዴት ነው? ወደ ፈርስት ኤሌመንት ነው። ስለዚህ ሄድ ፈርስት ኤሌመንት ከተጠቆመ ቴምፖራሪ ኖድ ደግሞ ክሬት እናደርጋለን። ቴምፖራሪ ኖድ ማለት ቲ ነች ማለት ነው። ቴምፖራሪ ኖድ ወደ ማን ተጠቁም ማለት ነው። ይሄ ምንድነው ሄድ እኔ ወደዚህ እየጠቆምኩ ስለሆነ አንቺም ነይ ወዴት ጠቁሚ? ወደዚህ ጠቁሚ እያላት ነው። ስለዚህ እሷም አብረው ምን ያላሉ ወደዚህ ይጠቁማሉ። ከዛ ምን ያደርጋሉ? ቴምፕ ብሎ ኔክስትን ሲነካ ወዴት ይሄዳል? ወደዚህ ይወስደዋል። ቴምፕ ከዛ ይሄን ይተውና ወደዚህ ይጠቁማል። አሁንም ቴምፕ ኔክስት እያለ ምን እስኪሆን ድረስ ነል ጋር እስኪደርስ ኖት ነል ሲል ዝም ብል አፕዴት እያረክድ እያለ ነው። አፕዴት እያደረገ ዋይል ሉፕ ምን ያደርጋል? አፕዴት እያደረገ እስኪት ይደርሳል? እስከ መጨረሻው ድረስ ይደርሳል። እዚህ መጨረሻው ላይ ከደረሰ በኋላ ከሉፑ ሲወጣ ቴምፕ የት ነው የምናገኘው? ቴምፕን ማን ጠቁሞ ነው የምናገኘው? መጨረሻው ኤሌመንት የነበረውን ጠቁሞ እናገኘዋለን። አዲስ የተደረገው ነው። ስለዚህ መጨረሻ ቴምፕ ኔክስት ማለት ነው። መጨረሻው ቴምፕ ኔክስት መጨረሻው እቺ ነች ኖድ ነች። ስለዚህ ወደ ማን ተጠቁም? እሷ ወደ አዲሱ ኒው ኖድ ተጠቁም። ኒው ኖድ ማለት ነው ይሄ ነው ኒው ኖድ። አዲሱ ኖድ ወደ ማን ይጠቁማል? ወደዚህ ነው ይጠቁማል። ስለዚህ ኒው ኖድ እኔ ወዴት እየጠቆምኩ ነው? ወደዚህ እየጠቆምኩ ነው። ስለዚህ አንቺ ምን እየጠቆሚ እዚህ ጠቁሚ ያላት ነው። ስለዚህ ይሄ ወደዚህ ከጠቆመ በኋላ በቃ አዘ ኢንድ ኢንሰርት አደረገን ብለን እንጨርሳለን ማለት ነው። ስለዚህ ሪቫይዝ ላድርግላችሁ። አዲስ ኖድ አድ ስናደርግ አዲስ ኖድ ከገባ በኋላ ኒው ኖድ ነች አዲስ ኖድ እናደርጋለን። እሷን ቦታዋን ለማወቅ ፖይንተር ኒው ኖድ የሚባል ፖይንተር ወደ እሷ እንዲጠቁም እናደርጋለን። ከዛ ዳታ እንሰጠዋለን። ከዛ በኋላ ትራቨርስ ያደረግን ከሄድ ጀምረን እዚህ ጥግ ጋር ደርሰን ይሄ ጥግ ደግሞ እዚህ ጋር ኮኔክት እንዲያደርግ እናደርጋለን ማለት ነው። ስለዚህ ኢንሰርት አት ዘ ኤንድ የምታደርጉት እቺ ቀለል ያለች ኮድ በመጻፍ ነው ማለት ነው። ፈተና ላይ ከመጣም እቺው ነው የምትጽፉት።